አሁን ራሱ ኢቭን እንኳን አሁን ይፍታችን አሁን ቅዳሜ በመንጓዘው መኪና ውስጥ 5 የጥሪ ደብዳቤ የደረሳቸው ሰዎች አሉ። በጣም የሚገርም ነገር ማለት ነው። ተጠርተው ነው እንግዲህ ምናልባት ደግሞ ሊገጥመን ይችላል። ተጠሪው እዛው መኪና ውስጥ ልናገኛቸው እንችላለን። ላይ ያይዝላችሁ መቼም ያው የገብርኤል ተነግሮ አያልቅምና ከኬጂ እስከ መስሪያ ቤት መንትያ ነው የሚመስሉት። በነገራችን ላይ ልጆቹ የጎረቤት ልጆች ናቸው እንጂ እንደዚህ ባዳ ምናምን የለም። መንትያ ነው የሚመስሉት። አብሮኝ ነው የሄዱት እና አርባራ መድኃኒዓለም ስንገባ ነው የተጋለጠው የተደረገባት መተት። ያደረገችበት ምክንያት ምንድነው? ሁለቱም ጥሩ ውጤት ያመጣሉ፣ ጥሩ ደረጃ አላቸው። አንደኛዋ ተግባቢ ናት። ያው በተፈጥሮ ሰው ከሰው ጋር የመግባባት ባህሪ አለ አይደል? እሷ ከሁሉም ጋር ትግባባለች። ከላይ እስከ ታች ድረስ ከማኔጀሩ እስከ ታች ዘበኛ ድረስ ፍቅር ነች አንደኛዋ። ይችኛው ከማንም ጋር አትግባባም። በዚህ ይከፋታል ጓደኛዋ። እቺ አብሮ አደጓ ማለት አብሮ የተማሩ አብሮ አደጉ አብሮ የተቀጠሩ ይከፋታል፣ ቅር ይላታል እና ሁሌ በቃ እሷ ላይ የሆነ ነገር ማድረግ ትፈልጋለች። በዚህ አጅሬ ገባ። የመርፌ ቀዳዳ ታህል አጋንንት መግቢያ ካገኘ ገብቶ ያስፋፋዋል። ችግር የለበትም እሱ። ምክንያት ነው የሚፈልግ። ምክንያት ገባ። ቤቴ ነው ያለቻት መተቱን በፍርፍር ሰርታ ግጥም አድርጋ በላቻት። ይህንን ግጥም አድርጋ ያበላቻትን ፍርፍር አላወቀችም። እቺ ያችኛው ታመመች፣ ሰላም አጣች፣ ተረበሸች። ከመስሪያ ቤት ሰራተኞች ጋር ከሁሉ ጋር በቃ መግባባት የሚባለው ነገር ጠፋ። ሲጠፋ አሞኛል ፈቃድ ይሰጠኝ ብላ ጥያቄ ትጠይቃለች ለ15 ቀን። እነሱም ግራ ገብቷቸዋል። ያቺ የምትጫወት ልጅ ሰላማዊ ልጅ ሰላማዊ ሴት ተቀይራ ሌላ ሰው ስትሆንባቸው 15 ቀን ሰጧት። 15 ቀን ለኔ ከፈቀድክልኝ 1 ሳምንት ለሷ ፈቀድላት። ያለሷ ምንም ማድረግ ስለማልችል እሷ ነች ከኔ ጋር ገዳም ሄዳ ከኔ ጋር ጸበል እንድታስጠምቀኝ እንፈልገው ብላ ያደረገችባትን አታውቅም። እሷ ይዛት ለሷ ማስፈቀዳ ይሄዳሉ። የት ዘብር ገብርኤል እዛ ተጋለጠ። ወይ ጓደኛ ይላል መንፈሱ መኪና ውስጥ፣ ወይ አብሮ አደግ ወይ ጓደኛ ይላል። የተደረገባት ናት። አሁንም አብረው እኮ ነው ቁጭ ብሎ ያሉት፣ ወንድ ወንበር ላይ ነው ቁጭ ብሎ ያሉት። በሚገርም ሁኔታ ዘብር ገብርኤል በጊዜ ነው የደረስነውና ተሳልሞ አይደል ወደ ማረፊያ የምንሄድ። ልክ ልትገባ ስትል ድንጋይ ያነሳና እውነቷን ካላወጣሽ አትገቢያትም ይላታል። በስመ አብ ወወልድ ወመንፈስ ቅዱስ አለች። ተቆጣች። እንዴት አንቺ አለና ጠጋ ብሎ በፍርፍር እኮ እንደዚህ ጧት በዚህ ሰጠሻት እኮ እኔ ነኝ አላት። አልሰማለች። ተቆጣች። ጭራሽ እዛ አጋንንት ምናምን ብላ ተቆጣች። የወጋ ቢረሳ የተወጋ ይረሳ ሄዶ የለ አጅሬ። እንግዲህ ዘብር ነው ያመጣኝ። ወይ ፈነክትሻለሁ ወይ እውነቱን ታወጫለሽ። ብትመከር ግርግር ሲነሳ እኛም ሄድን። ምንድነው ስንል እንዲህ ነው። ለምን አትናገሪም እውነቱን? አንቺ እዚህ አይዋሽም እንኳን አንቺ አጋንንት ራሱ እየጮኸ አይደል ምን ሆነሽ ነው ምናምን ብለን አማከርናት። በፍጹም ከዛ ወደ አባቶች ጋር ወሰድናት። እዛ ውጪ ላይ አባቶችን ጠራንና ባካችሁ እንደዚህ ያለ ነገር ተፈጥሯል፣ እስኪ ያናግሯት እዚህ ቦታ ላይ ያለውን ታሪክ ብለን ስንነግር እንኳን አንቺ ሰው ባሪያ ስላሴ ተፈጠርሽ አጋንንት አይዋሽም እዚህ ቦታ ላይ። ስለዚህ በይ ተናገሪ፣ እውነቱን ተናገሪ ስትባል ዞር ብለን ስላወራን እሱስ እውነቱን ነው እኔ ሰው ፈርቼ ነው እንጂ አለች። ሐሰተኛው እውነተኛ ሆኖ እውነተኛው ሐሰተኛ ሲሆን ደግሞ ተመልከቱ እንግዲህ እውነተኛዋ እሷ እውነትን መናገር ሲኖርባት መጸጸት ንስሐ ገብታ ልትድንባት ሲገባ እሷ አይሆንም ስትል እሱ ነው ብሎ እውነትን ሲናገር ይሄ የቅዱስ ገብርኤል እሱም ስለተያዘ እኮ አዎ የቅዱስ ገብርኤል ስራ አገልግሎት ወይም አማላጅነት ምን ያህል ጠንካራ እንደሆነ እዛ ቦታ ላይ የምናይበት ነው። ከዛ እውነት ነው ስትል በል አሉ ጣል ድንጋዩን ጣል ተባለ። ድንጋዩን ጣለ። ተመለሰን ወደ ማረፊያችን። እራታችን እንደተለመደ ተበላ፣ ጸሎታችን አደረግን፣ ተኛን፣ ጸበል ሄድን፣ ተጠመቀን። እንደዛው እንደጮኸ እዛው መድረክ ላይ ጧትም ተጀመረ። ያው ነገር ሲጀመር በሉ እዚህ ትቆያላችሁ በቃ አስፈቅዳለች ልጅቷ አስፈቅዳለች። ቆይ እኔ እሷን ለቅቄያት ብሄድ አንቺ ጋር ነው የሚመጣው። በቀጥታ እኮ ነው የሚነገራት። ከሷ ከወጣው አንቺ ጋር ነው የሚመጣው። ስለዚህ አንቺ ጋር ደግሞ መጥቼ አንቺ ስትሰቃይ አንቺን ሳሰቃይ ሳይ እሷ ለአንቺ ስትሰቃይ ማየት አልችልም። እኔ ፍቅራችሁ ምን እንደሆነ ነው ያውቃለሁ አለ ዲያብሎስ። ልጅቷ ላይ አይደል አንቺ ጋር ተመልሼ አንቺን ስትንከባከባት እሷ ማየት አልፈልግም። ስለዚህ ንስሐ ገብታሽ እዚሁ ሁለታችሁም ትቆያላችሁ፣ ትድናላችሁ። እዛ አባቶች ጋር አናገርን፣ ማረፊያ ቤት አናገርንላቸው፣ ልብስ ያለውን አስቀመጥንላቸው። ሳምንት ተቀመጡ። ሁለቱም በዕለተ ሳምንት
ቅዳሜ ዕለት ያችኛዋ ሮብ ተጋለጠ። ሲያስደርግ የነበረው መንፈስ ማለት ተጋለጠ። ሮብ አስደራጊው መንፈስ ማለት ሲጋለጥ ሮብ ዕለት ተጋለጠ። አብሮ ሲገረፉ እዛ ሲጾሙ ሲሰግዱ ቆዩ። እሑድ ዕለት እኛ ቆመን አይናችን እያየ ከሁለቱም ላይ አጋንንቱ ተሸኝቶ እህታማቾች ተቃቅፎ አብረን ተመለሰ። ይሄ የእግዚአብሔር ስራ ነው። እንግዲህ የእግዚአብሔር ድንቅ ስራ ነውና ማመን ነው የሚገባው። ሌላው ይሄ መስቀል መዘግዘቅ የሚባለው አባቶቻችን በገዳም ያሉ በህቡ በስውር የሚኖሩ አባቶቻችን የአገር ጉዳይ የዓለም ጉዳይ ሲከሰትባቸው በትራቸውን ዘግዝቀው ነው የሚጸልዩት። መቆሚያው በነገራችን ላይ መቆሚያ የሚዘቀዘቀው ለከባድ ነገር ነው፣ ለቀላል ነገር አይደለም። ለሀገር ጉዳይ ለህዝብ ጉዳይ ለከባድ ነገር ነው በትር የሚዘቀዘቀው። ታስታውሱ እንደሆነ የዋልድባ አባቶች በዚህ በስኳር ፋብሪካ በተመለከተ የቅዱሳን አጽም ነው በሚል ጉዳይ በተደጋጋሚ የበቁ አባቶችም በግረ ስጋም በግረ መንፈስ ቅዱስም መጥተው ቤተ መንግስትም ቤተ ክህነትም ገብቶ አልደመጥ ቢሉ በትራቸውን ዘግዝቀው ጸሎት አድርጓል። ለጥያቄያቸው በጊዜው መልስ አግኝቷል። ፈጣን መልስ ነው በበትር በመዘግዘቅ የሚገኘው። ከዚህ አንጻር አባቶች በዚህ ደግሞ ብዙ ነገር ስላዩ በራሳቸው ቅዱስ ገብርኤል ራሱ አናንያ አዛርያ ሚሳኤል እቶኑ እሳት ውስጥ ሆኖ ያዳናቸው መስቀሉን በትሩን እነሱ ላይ ምን ብሎ ነው አዘግዝቆ ነው መበረከት። ስለዚህ መስቀሉ መዘግዘቁ መቆሚያ መዘግዘቁ ለታል ይሄ ኃይለ ቃል የሚገኘው ትንቢተ ዳንኤል ምዕራፍ 3 ቁጥር 17 ላይ ነው እናገኘዋለን። እና በሚደንቅ ሁኔታ መቆሚያ መዘግዘቁ መስቀል መዘግዘቁ ለህዝብ ድህነት ለአገር ፈውስ። አሁን ሰዎች እኛ ስለሄድን የሚዘቀዘቅ የሚመስላቸው ሰዎች አሉ። ይሄ አይቋረጥም ላልተወሰነ ጊዜ ማለት ነው። ከታህሳስ ጀምሮ እስከ ሰኔ ከየካቲት ጀምሮ እስከ ሰኔ 26 አይቋረጥ የዚህ ስርዓተ ጸሎት ይከናወናል። ይሄ ደግሞ ሁሌ በየኪዳኑ ጧት ስለሚከናወን እንደገና ደግሞ ተዋህዶ ልጆችም ግልጽ ለማድረግ ከየካቲት ያው ዘር በታህሳስ ማለት በክረምቱ የተዘራው ዘር በታህሳስ ከህዳር መጨረሻ ጀምሮ ይሰበሰባል። ዘሮች ታጭዶ ተወቅቶ ወደ ጎተራ በሚሰበሰብበት ሰዓት ያንን ንጹህን የዘር ስንዴ ራሷ ናት ቤተክርስቲያኗ ንጹህን የዘር ስንዴ የምታቀርበው። ይሄ ወቅት ደግሞ ልክ ስርዓተ ጸሎቱ ደግሞ ከየካቲት አሁን የተጀመረው ራሱ የካቲት 19 ነው። ታስታውሱ ከሆነ 4 መኪና ነው ይዘን ነው እስከ ሰኔ 26 ድረስ ይቀጥላል። እና ክረምቱን ደግሞ የዚህ የመቋሚያው ስርዓት ይቆምና በክርስትና ስም ያለ መቋሚያው ያለ መስቀሉ ይቀጥላል፣ አይዘጋም። በነገራችን ላይ ይሄም በዚሁ አያይዞ መምህር የሚመልሱልን ልክ ከዚህ ከሰኔ 26 በኋላ ቤተክርስቲያኗ ዝግ ናት ብለው ደግሞ የሚያምኑም አሉ። በጣም የሚገርም ቤተክርስቲያን ዝግ ናት፣ ተዘግታ አታውቅም። ትዘጋለች እንዴ? ቤተክርስቲያን አትዘጋም። እና የዚህ የመጥሪያ ወረቀቱም ስርዓት አብሮ ይቆማል ብለው ይላሉና እሱንም አያይዘ እንግዲህ ሰኔ 26 ላይ የሚቆመው ነገር ላለማብዛት ሰኔ 26 ላይ የሚቆመው የእርሻና የዘር ወቅት ስለሆነ ነው። ይሄም ደግሞ የአካባቢው ተወላጅ አባቶች እዛ ቦታ ላይ የተደረገም ነገር ስላለ ነው። ልክ ታህሳስ ይመስለኛል መስከረም ይሁን ዳር አካባቢ ላይ ይሄን ነገር አድርጓል። መቆሚያና መስቀል የመዘግዘቅ ስራ ሲሰሩ የተዘራው ዘር ተነቅሎ ተገልብጦ ታይቷቸዋል። ማለትም የሆነ በአይን የታየ ነገር ነው። በአይነ ስጋ ያዩት ነገር ነው። በራእይ ሳይሆን በአይነ ስጋ እርሻ ላይ ያለው ወቅቱን እንትን ብለው ወቅቱን ጥሰውት ነው ያለ ወቅቱ ተደርጎ ማለት ነው። እግዚአብሔር የሰጣቸው ጥበብ ነው። እግዚአብሔር የሰጣቸው ጥበብ ነው ወቅቱ የተገደበው። ስለዚህ ካለ ወቅቱ አይደረግም። እስከ ሰኔ 26 ድረስ ይደረጋል። ይሄ ጸሎት የሚደረገው እንዳልነው ለተቸገረ ህዝብ ፈጣን መልስ ለሚፈልግ ወይኒ ቤት ላይ ያለ በሐሰት ንብረቱን ያጣ በባዕድ ሀገር ብዙ እህቶቻችን አይምሯቸውን ስተው ያሉት ተክደው መሬት ተወስዶባቸው ቤት ተወስዶባቸው ሀብታቸው ተክዶ እኔ በጣም በሚገርም ሁኔታ ቅዱስ ማቴዎስ በጻፈው ወንጌሉ ምዕራፍ 25 ላይ እናት የልጇን ጩኸት የምትሰማበት ዘመን ይመጣል ያለው ቃል በቃል ዘብር ገብርኤል እናት በልጇ ላይ መተት አድርጋ አጋንንቱ ከሏ ላይ ስጮህ እናት ከጨቀነች እኔ ምን ላደርጋት እችላለሁ ይላል ሲገረፍ ማለት ነው።
በሚገርማችሁ ሁኔታ ልጅቷ ላይ የተደረገው መተት ምን እንደሆነ ታውቃላችሁ? ከቤት እንዳትወጣ፣ ትምህርት እንዳትማር፣ ትዳር እንዳትይዝ አዛባ እየጠረገች እዛው እንድትኖር ነው። የዛው አካባቢ ልጅ ነች፣ የገጠር ልጅ ነች። በጣም በሚያሳዝን ሁኔታ እናት ነች ይሄንን የምታደርገው። 9 ወር በሆዷ ተሸክማ 4-5 ዓመት ዳሪዋን ሽንቷን እየጠረገች አሳድጋ ጡት አጥብታ አሳድጋ እናት በልጇ ከጨከነች በዚህን ዘመን ማን ምንን ያምናል? ይሄ ደግሞ ገና ነው አስደንቃችሁ ይለናል መጽሐፍ። ደግሞ ይሄ ዳሩ ገና ነው፣ ይሄ አስደንቃችሁ። ምክንያቱም ከዚህ የበለጠ ብዙ ነገር ስለሚታይ ማለት ነው። ማመን እግዚአብሔርን ነው። ሰውን ወደን አፍቅረን ከሱ ጋር ማህበራዊ ኑሮ በፍቅር መኖር ነው ያለብን። እምነታችን በእግዚአብሔር ላይ ጽኑ መሆን መቻል አለበት። ወደ ዘብር ቅዱስ ገብርኤል ስንሄድ ሰውየውን እንዲያመጣ ሰውየውን እንዲያሳብድ ሳይሆን መጥቶ እውነት እንዲያወጣ ሳይሆን እሱም እንድድን አምነን ነው መሄድ ያለብን። ተጓዥ ጠሪዎች፣ በዚህ አጋጣሚ ሊያስተላልፍ ፈልገው ደብዳቤ የምትወስዱ ሰዎች፣ የሚሄዱ ሰዎች እዛ ቦታ ላይ ሁለቱን እንድትለየላቸው ነው። በነገራችን ላይ የፍርድ ቤት ኬዝ የተያዘ ኬዝ ቤተክርስቲያኗ አትዳኝ። ዳኝነት አትሰጥም። እሱም አይሆንበት ምክንያት ቤተክርስቲያኗ ያው አሁን ላይ የተሳበች ወደ ፖለቲካው መንደር እየገባች ተቸገርን እንጂ ከፖለቲካ ጋር የሚያገናኛት ነገር የለም። ሲጀመር የፍርድ ቤት የህግ አካል የያዘውን ጉዳይ ሌሎቹ ይዞ ወደ ቤተክርስቲያን የሚመጡት ፍርዱ ሲዛባባቸው ነው። ፍርዱ ሲዛባባቸው ቢሆንም ግን ቤተክርስቲያኗ የፍርድ ቤትን የህግን አካል ጥሳ ተላልፋ ኑ እዚህ ከዛኛው ተው አትልም። የመጣውን ሰውዬ በጸሎት ታስተናግዷለች። እግዚአብሔር ይፍታ፣ እውነቱን ይፍረድልሽ ብላ ቤተክርስቲያን ትሸኛለች፣ ትጸልያለች። የሚገርመው የሆነላቸው ሰዎች አሉ ምስክርነት የሰጡ ጉዳዩ በፍርድ ቤት ተይዞ በጣም ፍርድ እየተዛባ። በነገራችን ላይ የፍርድ ቤት ኬዝ በድግምት እንደሚያስቀለብሱ ታውቃላችሁ አይደለ? ዳኛው እውነታውን እያወቀ ትክክለኛውን ነገር እያወቀ እየተረዳ እንኳን ለበዳዮቹ የሚፈረድላቸው ጊዜ አለ። ይሄ ምንድን ነው? የሚሄዱበት የባዕድ አምልኮ ሙጣ ሙንጢ ነገር እንዲፈረድላቸው ያደርጋል። ያለ ሐቃቸው ማለት ነው። ኋላ ላይ የሚገርም ነገር እነዚህ ሰዎች በፍርድ ቤት ተረተው ሜዳ ላይ ወድቀው፣ በጣም ብዙ ሰው አውቃለሁኝ እኔ ሜዳ ላይ ወድቀው ፍርድ ቤት የማይገባቸውን ነገር ይገባቸዋል ብሎ ፈርዶላቸው ጎዳና ላይ የወጡ ልጆች፣ ቤተሰብ የወደቁ የተለያዩ ባለትዳር የተበተነ ልጆች የተበተኑበት በጣም ብዙ አለ። ይገርማቸዋል። ግን እንደገና ታሪክ ቀያሪው እግዚአብሔር አይደለ? ዘብር ገብርኤል ድረስ መጥተው እንባቸውን አንብተው አልቅሰው ትላንትና ቆርሰን በልተን ነበረ ከጎጄ ብላ እናት አልቅሳ ገብርኤል እኔ ዘብር ገብርኤል 19 ጊዜ ዞራ ንብረት በሙሉ ለማይገባው ይገባዋል ብሎ ፍርድ ቤት የፈረደውን በሙሉ መልአኩ ደጅ መታ አልቅሳ 19 ጊዜ ዞራ ፍርዱን ካንተ ጠብቃለሁ ውለህ ሳታድር ሳምንት አልልም፣ ወር አልልም፣ ዓመት አልልም፣ ቀን አልልም፣ ሰዓት አልልም፣ ማይክሮ ሰከንድ አልልም፣ አሁኑኑ አሳየኝ ብላ እንዴ እና እንደዚህ ብላ አልቅሳ እየመጣች አይደል እንዴ ገና ጣርማ በርን አለፍ ብለን ወደ ጉዶ በረት ነው አካባቢ እየደረሰ ሙልጯን እኮ ነው በዜሮ 4 ልጅ ታቅፋ ሙልጭ ተደርጎ ለባለቤቷ የተፈረደላትን የትነሽ ያለሽው ይሄ ንብረት ለኔ አይገባኝም ብሎ ባል ደውሎ እንዴ መኪና የምትወርደው መስቀል አደባባይ ነው፣ እሱ ግን ጣፎ ነው የጠበቃት መኪና ይዞ እንደዚህም አለ። የቅዱስ ገብርኤል ስራውን ነው የምንናገረው። እና ማንም ሰው በሐሰት መጽሐፍ ቅዱስ ምለው ብዙ ንጹሃን ዜጋ ዘብጥያ ወርደዋል፣ ታስረዋል፣ እናውቃለን። ይሄን በሐሰት እንደገና ብዙ ማለት ከምንናገረው በላይ ከአይምሯችን በላይ የሆነ ነገር ሁሉ ይደረጋል፣ እኛ እናውቃለን። እና ነገር ግን መምህር ሰው መምጣት ያለበት በእምነት ነው ብዬ አምናለሁ። ይሄ ነገር የቅዱስ ገብርኤል እኛ አሁን ይሄን ሁሉ የምናወራው ነገር በሰው ልጆች ላይ የተደረገላቸውን ነገር በአይናችን ያየነው በጆሮአችን የሰማነውን ነገር ነው እየተናገርን ያለ ነው። እና ገዳሙ ላይ እየሆነና እየተከናወነ እየተደረገ ያለውን ነገር ነው የምንናገረው። ሰዎች ስለ ገዳሙ ሳያውቁ የሚዋወሩ ስለ ገዳሙ ምንነት እንዴ ቤተክርስቲያኗ ምን አይነት ቀለም እንኳን እንደተቀባች
ሳያውቁ እኮ በሰው ወሬ ዝም ብለው የሚያወሩ አሉ። እዚህ ተቀምጠው የሚፈተፍቱ ሰዎች ገና ለገና ደግሞ ጉዳችን ደግሞ ይወጣል ደግሞ ይጋለጥብናል ብለው ደግሞ ስለ ገዳሙ አጠልሽተው የሚናገሩም አሉ። ቅድም መምህርም ብሎታል። ለምን ሰይጣን ስራው ሊጋለጥበት ሲል ስለ ቦታው ጥላቻን መዝራት ይጀምራል። በሱ ተከታዮች ላይ ነው ደግሞ የሚዘራው። በሱ ተከታዮች ላይ ይዘራና እንደ አዋጅ ነጋሪ እንደ ጥሩምባ ለፋፊ ለመቶ የሚድኑትንም ሰዎች እንኳን አረስ እዛ እንደዚህ ነው የሚከናወነው ብሎ እያሰናከለ እያሰረ ስንቶች አሉ አሁን መተው መዳን እየቻሉ እንዳይድኑ ታስረው በቤት የቀሩ አሉ። የአልጋ ቁራኛ ሆነው የቀሩ አሉ። ሰርተው እንዳይበሉ፣ ነግደው እንዳይጠቀሙ፣ አግብተው ትዳር መስርተው እንዳይኖሩ፣ ወልደው እንዳይስሙ ማህፀናቸውን የዘጉ በጣም ብዙ አለ፣ ብዙ ታሪክ አለ እና በዚሁ አጋጣሚ አያይዘህ መምህር እንድትመልስልኝ ፈልገው ለነዚህ ሰዎች ግን ምንድነውስ መልእክቱንም አብረህ አያይዘህ እንድትነግራቸው ስለፈለኩ ነው ይሄንን ነገር ያነሳሁትና እኔ ጋር ነው በብዛት ህዝብ ያው ጉዞ እንደማዘጋጀታችን መጠን ህዝቡ እኔ ጋር ይደውላልና እባክህ ልጄ አንድ ነገር እንድትረዳን ነው እያሉ በጣም ብዙ ህዝብ ገና ገዳሙን ሳይረግጡ የሚናገሩ ሰዎች አሉና ያው እኛ የምናውቀው ነገር ስላለ መምህር ይሄንንም አብረህ እንደው በመጀመሪያ ተጓዡ ቅድም እንዳልነው መሰረታዊ ጉዳዩ እድናለው ብቻም ሳይሆን ከኔ ጋር ችግር ያለበት ሰውም ይድናል ብሎ ማመን አለበት። የመጀመሪያ ማመን አለበት። እኛ በክርስቶስ ክርስቲያን፣ በወልድ ውሉደ እግዚአብሔር፣ በመንፈስ ቅዱስ መንፈሳዊያን ተሰኝተናል። ትክክል። ክርስቶስ ከጽንሰቱ እስከ እርገቱ ድረስ እስከ ምጽአቱ ድረስ ለማን ነው ብለን ብንመረምር ህይወቱ ለኛ ነው፣ ለሰው ልጆች ለኛ ነው። ያንን ከበረት የጀመረውን የሰው ልጅ ማዳን ከበረት የጀመረውን ቀራንዮ ላይ ፈጽሞ በጻዳነቱ አድርጎ ዳግም ደግሞ በክበበ ትስብእቱ በግርማ መለኮቱ የሚመጣው ለማን ነው? ለኛ ነው። እኛ እንደ ክርስቲያን ማሰብ ከቻልን እኔ ልዳን ሳይሆን እኛ እንዳን ነው ማለት ያለብን። መጪው ተቸገርኩ፣ ታመምኩ፣ ተደረገብኝ፣ ተዘረፈብኝ የሚል ሰው ተወሰደብኝ ካንተ ወይ ካንቺ ገንዘብ ወይ ንብረት ተወስዶ ሊሆን ይችላል። ሰውየው እኮ ነፍሱ ልትወሰድ ነው። እውነት ነው። እኔ እንደውም በሌላ መልኩ ደስተኛ ነኝ። እነዚህ የሚታመሙ የሚዘረፉ የሚወሰዱ ሰዎች እንደዚህ ሆንኩ ምናምን ብሎ ሲመጡ ደስተኛ ነኝ። በሰው ምክራት ይደሰታል እንደሚሉ ሰዎች አሉና ለምን መሰላችሁ ደስተኛ ነኝ ያልኳቸው? እኛ እግዚአብሔርን ባንጠጋ እነዛን ሰዎች ልናድን አንችልም። እግዚአብሔር እኛን በዚህ ባይፈትነን እኛ ራሳችንን ነፍሳችንን ልናተርፍ አንችልም። ስለዚህ እንዲህ ያለ ደግሞ እኮ ከዚህ ከኛ የባሰ ችግር ውስጥ ያሉ ሰዎች አሉ። ይህንን እድል አላገኙ። ይህንን አቅጣጫ ብልጭ አላለላቸው። የሚገርም ነገር ማለት ልክ ብልጭ ብሎላቸው ተበድሮ እንኳን የሚመጡ ሰዎች አሉ እኮ። ትራንስፖርት ተበድሮ የሚመጡ ሰዎች አሉ። ብር መምጣት አይደለም ሙሉ የመኪናውን ሸፍኖ ደግሞ መምጣት እየቻሉ ምንም ይሄ አቅጣጫ ያልታያቸው ሰዎች ደግሞ አሉ። ይሄ እድል ያልተሰጣቸው ሰዎች አሉ። የምትመጡ ሰዎች ይህንን ሐሳብ ወደ ዘብር ገብርኤል ወደ የትኛውም ገዳም ሊሆን ይችላል ስታስቡ የእግዚአብሔር ጥሪ እንደሆነ አስቡ። አንደኛ ቀጠሮ አትስጡት ለጉዳዩ። ሁለተኛ የምትጠሩትን ሰው እዛ ቦታ እንዲመጣ የምትፈልጉት ሰው እናንተ ያገኛችሁትን በረከተ ስጋ በረከተ ነፍስ፣ ድህነተ ስጋ ድህነተ ነፍስን ያገኛልና ይሄንን እመኑ። ከዛ ሰው ጋር የተቃረናችሁበት ግድግዳ ተንዶ ፈርሶ እናንተ በፍቅር እንደቀድሞ ትኖራላችሁ። በሌላ መልኩ ደብዳቤው የደረሳችሁ የሚደርሳችሁ ሰዎች ደግሞ በጤና አልመጣ ስላልሽ፣ በሰላም አልመጣ ስላልሽ በሆነ ምክንያት በስልጣን፣ በሀብት፣ በውበት፣ በዝና፣ በሌላ ነገር እየተመካሽ ስለሆንሽ ምክንያቱም ለሁሉም ስለሚደርስ ነው መልእክቱ። በዚህ ምክንያት ደብዳቤው ደርሶ ስትመጣ ደስ እያለክ ነው። ለምንድን ነው ደስ የሚልክ? የእግዚአብሔር ቤት ነው የምትሄደው። ደብዳቤውም ሳይደርሰው ቢመጣስ እሱ ድል አላገኘም። ያድል እኮ አልተመጣም። እኔ አንዴ አስታውሳለሁኝ መምህር ጨዋታን ሳትረሳውና ነበርክ ታስታውሳለህ? እንዲሁ አጋጣሚ ነው ከቤት የወጣው ጠዋት
እና መስቀል አደባባይ እየጫንን የት ነው የምትሄዱት አለኝ። ዘብር አለ። ደርሶ መልስ ነው አለኝ። ደርሶ መልስ እኛ ያው አዳር ነው። አዎ ደርሶ መልስ ገባ ማለት ነው። ዝም ብሎ እኮ ነው ገብቶ። አርቲስት ቢተው ይባላል። እንደው ስሙን እንደው ይህንን መልእክት ካየ አሪያ ነው ለአርቲስቶች የሚሆነው እና 30 ዓመት ቅሟል፣ አጭዟል። 30 ዓመት ማለት ነው። አርቲስት ቢተው ይባላል እና ስልኩ አለኛውን ገባ ሄዶ አርባሃራ ዋሻ ውስጥ ገብተን ያየውን ራሱ ያውቃል። እንደው ቢኖርና ቢመጣ ቢመሰክር ደስ ይለኛል። በዚህ አጋጣሚ በነገራችን ላይ ዘብር ገብርኤል እና አርባሃራ መድኃኔዓለም ተመላልሳችሁ የተደረገላችሁ ሰዎች የተደረገላችሁ ምእመናን ከናንተ በጣም ብዙ ሰዎች መማር ስላለባቸው ስለ ገናናው መልአክ ስለ ዘብር ቅዱስ ገብርኤል ወዳጆቹ ወጥታችሁ ይህንን ምስክርነት የተደረገላችሁ ሰዎች ምስክርነቱን ትሰጡ ዘንድ በአክብሮት እንጠይቃለን። ስልካችንን እናስቀምጥላችኋለን። እየደወላችሁ እኔ መልአኩ ይህንን አድርጎልኛል፣ ተቸግሬ ነበረ፣ በእንደዚህ አይነት ህይወት ውስጥ እኖር ነበረ የምትሉ የደረሰላችሁ የሆነላችሁ የተደረገላችሁ ሰዎች አርባሃራ መድኃኔዓለም ሄዳችሁ በእምነቱ ቅቤ የተፈወሳችሁ፣ በእምነቱ በአፈሩ እምነት የተፈወሳችሁ፣ በበጉ ጸጉር እምነት የተፈወሳችሁ ምእመናን ዘብር ገብርኤል መታችሁ በመጥሪያ ወረቀት ሀብት ንብረታችሁ የተመለሰላችሁ ሰዎች በስርዓተ ጸሎቱ ተደርጎላችሁ የዳናችሁ የደረሰላችሁ የተፈወሳችሁ ሰዎች በዚህ አጋጣሚ ምስክርነቱን ትሰጡ ዘንድ በአክብሮት ጥሪያችንን እናስተላልፋለን። እግዚአብሔር ይስጥልን። እንግዲህ የዘብር ቅዱስ ገብርኤል እጅግ መሳጭና ደስ የሚል ቦታም ነው። ታሪኩም ተነግሮ የሚያልቅ አይደለም። ከዚህ አንጻር በአጋጣሚ የሚደርሰን ሰዎች ይሄ ደብዳቤ ደርሶን እኛ ጋር የዘብር ቅዱስ ገብርኤል እንዴ ይሄ በደስታ ነው መቀበል ያለባቸው። ጉዳዩ ምንም አይነት ኬዝ ይሁን የተጠራችሁት ቤተ ጣዖት ሳይሆን ቤተ እግዚአብሔር የቅዱስ እግዚአብሔር ልጅ ስጋውና ደሙ የሚፈተትበት ቤት ነው። እግዚአብሔር ክብሩን የሚገልጥበት ቦታ ነው የተጠራችሁት። ሰው እኮ ፍርድ ቤት ምን አለ የምትሄደው? ህግ ስለሆነ አይደል የምትሄደው? ዳኛ ስለሆነ አይደል የምትሄደው? ማንም ከህግ በላይ ስላልሆነ አይደል የምትሄደው? ስለዚህ ወደ እግዚአብሔር ቤት የምትሄደው ደግሞ የፈጠረክ ቤት ነው የምትሄደው። የልብህን እሱ ያውቃል፣ አንተን ያውቃል። ሲጀመር አንተ ራስን የምታውቅ ከሆነ ምን ያስደነግጣል? ምን ያስፈራሃል? ምን ያሸማቀቃል? ስትጠራ ሰው ራሱን የሚያውቅ ከሆነ እኮ ምንም የሚያስፈራው ነገር የለም። የሆነ ችግር ያለበት ሰው እኮ ነው የሆነ እሱ አካባቢ የሱን ነገር የሚያወጣ አካባቢ የሚደነበረው። ስለዚህ መደንበሩ እንዳለ ሆነ ዝም ብለና ግድ የለም አክሞ ይመልሳል ቅዱስ ገብርኤል መፍትሄ ሰጥቶ ይመልሳል። እውነቴን እኮ ነው። የእውነት ተመላላሽ እያልን የምናወራ እኮ እነዚህ ሰዎች ሆስፒታል ቢመላለሱ እንደዚህ ሰላም አገኙ። ይሄ ቤተሰብ እንዴት ሰላም ይሆናል? እንዴት አንድነት ይመጣል? እዛ ባይመላለሱ ማለት ነው። ስለዚህ እድሉ የደረሳችሁ ደብዳቤው የደረሳችሁ ምንም አይነት ደረጃ ላይ ድረሱ። በፍርድ ቤት በፍቅር ነው ለፍቅር ነው የተጠራችሁት፣ ለጸብ አይደለም። ስለዚህ እናንተ እስከተስማማችሁ ድረስ ደግሞ ፍርድ ቤቱ እናንተን አስገድዶ ራሱ መቀጠል አይችልም ጉዳዩንና ለፍቅር ስለሆነ እውነትን ፍለጋ ብቻ ነው እዚህ ቦታ ላይ የምንሰበሰበው። 4 ነጥብ። ያንተ የሆነውን ያንተን የኔ ነው። ኢየሱስ ክርስቶስም ያስተማረን ይሄን አይደል? እውነት ከሆነ እውነት፣ ሐሰት ከሆነ እንደውም እኮ ከ10ቱ ትእዛዛት አንዱ የባልንጀራን ሀብት አትውሰድ አይደለም ያለው፣ አትመኝ ነው ያለው። እውነት ነው እንዴ? አልፎ እኮ ነው የወሰደው እሱ። ስለዚህ አልፎ ነው የቀማው፣ አልፎ ነው የሰው አይምሮ የቀማው፣ አልፎ ነው የሰው ትዳር እየበጠበጠ ያለው፣ አልፎ ነው የሰው ህይወት እየረበሸ ያለው። ስለዚህ ይሄ ሰውዬ ንስሐ ያስፈልገዋል፣ ክስ አይደለም። ወንጀልና ኃጢአት ይለያያል። በነገራችን ላይ ወንጀል በስጋ ትጠየቅበታለህ፣ የምድራዊ ህግ ይጠይቃል። ኃጢአት ግን በሰማይ ነው የምትጠየቀው። ባለው በነቢይ በገቢር የሰራኸውን ጭምር ነው የምትጠየቅ። ስለዚህ መጠንቀቅ መቻል አለብን። እዚህ ቦታ ላይ ስንጠራ የተጠራን ሰዎች በደስታ ምናልባት በዚሁ አጋጣሚ ልል የምፈልገው ይሄ ጠንቆላ ነው ማርት ነው የኔ አባት ቤተ እግዚአብሔርን ጠንቆላ ቤት ካልክ አንተ ምን ትባላለህ? አንቺስ ምን ትባያለሽ? ጠንቆላ ካለን እኮ በጥቅሉ ከመንፍቅና አይተናነስም እኮ። በነገራችን ላይ ነገር ቤተ እግዚአብሔርን
አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ተብሎ የሚሰለስበት የሚወደስበት እግዚአብሔር በአካል የሚገለጥበት መቅደሱን የጥንቆላ ቤት ነው ካልን ይሄ ከመንፍቅና አይተናነስም። ነገረ ድህነትን እኮ በጣም ይነካል ይሄ ነገር። ስለዚህ በደንብ ልናስብበት ይገባል። ንስሐ ሁላ ልንገባ ያስፈልጋል። ይሄንን እንድንል ያደፋፈረን አካል አለ፣ የታወቀ ነው። ስጋን ስሜታዊ እንዳንሆን እምነት ያለን ሰዎች ስሜታችንን እየተቆጣጠርን ነው። ይሄ ደግሞ ካለመጸለይ በእርጋታ ካላወቅን ደግሞ መጠየቅ ምንድነው ብሎ መጠየቅ እኮ አይገልም እንዴ? መጠየቅ ያደርጋል ሊቅ የሚባለው እኮ ለዚህ ነው። ጠይቆ መረዳት ማንን ገደለው? ስለዚህ እኔን ምለው ጠንቆላ ነው ሌላ ነገር ነው የምትሉ ሰዎች በዘብር ቅዱስ ገብርኤል ጉዳይ ምንም አይነት የጥንቆላ ነገር የለም። ምንም ነገር ደብዳቤ አይድረሳችሁ፣ ደብዳቤ ማታውጡ ብቻ እስኪ ዝም ብላችሁ ደርሳችሁ በጉዞ አትሄዱ፣ ችግር የለው። በማህበሩ ላይ አትሄዱ ስል ደግሞ ጉዞ አናዘጋጅም ማለት አይደለም። በማህበሩ አትሄዱ፣ በትራንስፖርት ይሄዱና እስኪ ቅዱስ ገብርኤልን ጠይቃችሁ ታገኛላችሁ እኮ መመሪያው። እንደውም ዝናውን እኮ ከሩቅም ሰምተው ጠርተውትም እኮ ደግሞ ለመባ ደግሞ መባ ይዘው እኮ የሚመጡም አሉ ሳያዩት ቦታውን ሳይደርሱ። ትክክል ዘብር ቅዱስ ገብርኤል። አረ ከዚህም ብዙ ነገሮች አሉ። ጊዜ እንዳንወስድ እንዳናሰፋ ብዬ ነው እንጂ ብዙ የሚነገሩ ነገሮች አሉ የዘብር ቅዱስ ገብርኤል። ስለዚህ ወዳጆቻችን የእናታችን የስንዷ የአገር አቀፍ ኩላዊት ሐዋርያዊት የሆነች የቅድስት ቤተክርስቲያን ልጆች የሆናችሁ አትጠራጠሩ፣ በመቅደሱ አገልግሎት አትጠራጠሩ። አዎ ብዙ የሚወሩ የሚነዙ ነገሮች አሉ። የቤተ ክርስቲያን ልጅ የሚመስሉ ግን ያልሆኑ የበግ ለምድ የለበሱ አሉ። ከዚህ ነገር ተጠንቀቁ እላለሁ። በሌላ መልኩ ቤታችሁን ተጠራጥራችሁ የት ልትሄዱ ነው? መልሱልኝ እስኪ። እናታችሁን ተጠራጥራችሁ የት ልትሄዱ ነው? ቅድም ባልናቸው አንግል አይደለም። ይሄ እናት ስንል ቤተ ክርስቲያን መንፈሳዊ እናታችን ናት። ወላጅ እናት እንዴት እንደምታደርግ አይተናል ቅድም። በመንፈስ የወለደችን ልጅነት የሰጠችን እናታችን ደግሞ ከኛ በላይ ለኛ ትጠነቀቃለች። ብዙ ነገሮቻችንን እኮ እንዳይጫንብን እየተጠነቀቀች እኮ ነው እያስተማረችን እያሳደገችን ያለችው። ሁሉንም ሕጓን ብትጭንብን እኮ ይሄ አመፀኛ ትውልድ አይደለም የሚል መጽሐፍ ዘማ ትውልድ የሚለው። ስለዚህ ከዚህ አንጻር አምናችሁ ኑ ተገልገሉ፣ ከእግዚአብሔር አባታችሁ ከቅዱስ ገብርኤል አማላጃችሁ የሚያስፈልጋችሁን ሳይሆን የሚጠቅማችሁን ተቀበሉ እንላለን። እውነት ነው። ብናወራ ብንዘረዝር ስለ ቦታው አያልቅም፣ ተነግሮ አያልቅም። ነገር ግን በሌላ ጊዜ እንደዚሁ በሰፊ ደግሞ እንመለስበታለን። ብዙ ወንድሞች መምህራኖች፣ ዘማሪያኖች አሉና ያዩትን ነው የሰማነውን ያየነውን እንናገራለን ነው የሚለውና ሁላችንም የሰማነውን ያየነውን እንናገራለን። ነገር ግን እኛ ከምንናገረው ደግሞ በላይ የተደረገላችሁ ሰዎች አሁንም ደግመን ደጋግመን ኑና መስክሩ፣ ተናገሩ። ለምን የእንደዚህ የተሳሳተ አመለካከት ያላቸው ሰዎች አይምሯቸው መጽዳት አለበት። ከዚህ የጸዳ መሆን መቻል አለባቸው። አንደኛው እሱ ነው የምናስተላልፈው መልእክት። በሁለተኛው ረገድ ደግሞ ይሄ የሰው ልጅ ሰርቶ እንዳይበላ አግኝቶ እንዳይጠቀም ወልደው እንዳይስሙም በተለያየ የባዕድ አምልኮ ቤት የምትሮጡ ሰዎችም እንደው እግራችሁን ሰብሰብ አድርጋችሁ 1000 ዓመት አይኖርም፣ ማምሻ እድሜ ነው። ጠዋት ታይቶ ለማታ፣ ማታ ታይቶ ለጠዋት፣ ጠዋት ታይተን ለቀትር ለሰዓት የምንጠፋበት ጊዜ ላይ ደርሰናልና ወደ ቤተ መቅደሱ ተሰብስባችሁ ንስሐ ገብታችሁ በካህናት አባቶቻችን ንስሐ ገብተን ሁላችንም ስጋውን በልተን ደሙን ጠጥተን ርስተ መንግስቱን እንድንወርስ መድኃኔዓለም ሁላችንንም ይርዳን ነው የምንለው እና ያለማቋረጥ በነገራችን ላይ ይህ የምንጊዜ ማገልገያችሁ ጎዶልያስ መንፈሳዊ የጉዞ ማህበር ይባላል። ዘወትር ያለማቋረጥ ከክረምት እስከ በጋ ወደዚህ ገዳም ወደዚህ ታላቁ ገናና መልአክ ደጅ ላይ እንመላለሳለን። ቅዳሜ መተን ቅዳሜ እየሄድን እሁድ እንመለሳለን። ቅዳሜ እየሄድን እሁድ እንመለሳለን። መምጣት ለማትችሉ በተለይ በውጭው ዓለም ላላችሁ ሰዎች ብዙ አባቶች አሉ በገዳሙ ላይ በአሁንም እየረዳን እያገዝናችሁ ነው ያለነው። አባቶችን በማገናኘት ሰላም ለኪ እየተደረገላቸው ሰላማቸውን አሁን እያገኙ ያሉ አሉና እግዚአብሔር ይመስገን ብለናል።
ብዙ ሰዎች ውጪ ሲኖሩ እሱ እከሌ በውጪው ዓለም እየኖረ በውጪው ዓለም እየኖረች ደልቷቸው ኑሮ ሞልቶላቸው የሚኖሩ የሚመስላቸው ቤተሰቦች አሉ እዚህ። እኛም ድሮ እንደዛ ነበር የምናስብ። ነገር ግን ስራ አጥተው በጣም ብዙ የሚንከራተቱ አሉ። ስራ አጥተው ቤተሰብ መስርተው ነገር ግን ሰላም ያጡ አሉ እና በዚህ ወደዚህ እውነተኛ ቦታ ላይ መታችሁ ቦታውን ረግጣችሁ የተደረገላቸው ሰዎች መስካሪ ስለሆኑ እናንተም ኑ ያለማቋረጥ ጉዞን እናዘጋጃለን። ወደዚህ ቦታ ላይ ኑ እዩት፣ የእግዚአብሔርን ድንቅ ስራ እዩ፣ ተመልከቱ ነው ምንለው። የምንጊዜ ማገልገያችሁ ጎዶልያስ መንፈሳዊ ጉዞ ማህበር ከክረምት እስከ በጋ ጉዞን ያዘጋጃል። ቅዳሜ ሄደን እሁድ እንመለሳለን። እንዲሁም ዘወትር ወደ እናታችን ወደ ኩክየለሽ ማርያም፣ ወደ ጻድቃኔ፣ ወደ ሰሚነሽ አንጎለላ ኪዳነ ምሕረት ጉዞ እናደርጋለን። ያለማቋረጥ ጉዞ ወደዚህ ቦታ ላይ እንመላለሳለን። እናንተም ኑ ከኛ ጋር አብረን እንጓዛለን። ስልኮቻችን በጣም ቀላሎች ናቸው። 0945 191919 0948 191919 ብላችሁ በተደወሉ እኛም እናንተን ልናስተናግዳችሁ ዝግጆች ነን። በዚያ ያበቃል። አዳዲስ እንግዶች የተደረገላቸውን ሰዎች ይዘን እንመጣለን። ከራሳቸው አንደበት ሲመሰክሩ ትሰማላችሁ። አባቶች የደብሩን አባቶችንም እንጋብዛለን። በዚህ መጣሉ። እነሱም ደግሞ ዘብር ገብርኤል ከተመሰረተ በ4ኛው መቶ ክፍለ ዘመን እንደተመሰረተ ይነገርለታል። ጥንታዊ ገዳም ነው። የቆየ ገዳም ነው። ረጅምን ዓመት ያስቆጠረ ነው። ለአባታችን ለታላቁ የኔታ አክሊሉ በዚህ አሁን ባለበት ዘብር ገብርኤል ላይ ከጊዜ በኋላ ምእመናን ብዙ ምእመን መጥቶ እንደሚድኑ እንደሚፈወሱበት አስቀድሞ ገናናው መልአክ ለታላቁ አባታችን ነግሯቸዋል፣ አብስሯቸዋል። ይህንን ከሳቸው አንደበት እኔም ሰምቻለሁ ከአባታችን ከየኔታ አክሊሉ እና ቦታው የድህነት ቦታ ነው። ቦታው የምህረትና የፈውስ ቦታ ነው። ኑ ነው ምንለው ዘወትር ሁልጊዜ ጉዞ ስላለን አትቅሩ። ጥያቄ ላላችሁ ጥያቄውን እንመልስላችኋለን። ከኛ በላይ ለሆነው ደግሞ የደብሩን አባቶች ጠይቀን እኛም ለናንተ ጥያቄውን እንመልሳለን። እና በቃም በዚህ በሌላው በክፍል 2 እንመለሳለን። ለምን በታላቁ አብይ ጾም ላይ ገና ያላነሳናቸው ብዙ አሉና ብዙ ምዕመን እየመጡ ያናግሩናል። አድራጊ ተደራጊ ቅድም ብለናቸዋል። ይዘን እየተመላለስን ነው። ቤተሰብ ልጆቻቸው ላይ ያደረጉ ተከፋፍለዋል። ባዳ ቢያደርግባችሁ እንዳይገርማችሁ። የተዋሕዶ ልጆች ራሳችሁን ጠብቁ ነው ምንለው። ከተለያየ ከየባዳ አምልኮ የምትሄዱ ከድርጊታችሁም ተቆጠቡ ነው ምንለው። እኛ እንደ ወንድም እንደ መምህራን የምናስተላልፈው መልእክት ማለት ነው። ስለዚህ ሁላችንም በቦታው ሄደን ተመላልሰን የእግዚአብሔርን ድነትና ፈውስን አግኝተን በቃል ኪዳኑ ቦታ ላይ ቆመን ሁላችንም ለመመስከር ያብቃል። በውጭም በውስጥም ያላችሁ ሀሳብ አስተያየት መመስከር የምትፈልጉ ሰዎች በስልክ ቁጥሮቻችን እየደወላችሁ መመዝገብ፣ ማማከር፣ መጠየቅ ትችላላችሁ። የፊታችን ግንቦት 20ና 21 ስዕለት ሰሚዋ ወደ ሆነችው ወደ እናታችን ጻድቃኔ ማርያም ጉዞ አዘጋጅተናል። እንዲሁም ዕርገትን የክርስቶስን ያረገበትን በዓል ምክንያት በማድረግ ወደ እመጓ ኡራኤል ጉዞ አዘጋጅተናል። ወደዛም መሄድ የምትፈልጉ ጉዞ ምዝገባ ጀምረናል። መመዝገብ ትችላላችሁ። ስለነበረን ጊዜና ሰዓት ሁሉ የአምላካችን ስሙ ለዘላለም የተመሰገነ ይሁን። ክርስቶስ ተንሥአ እሙታን በዐቢይ ኃይለ ሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ክርስቶስ በታላቅ ኃይልና ስልጣን ሞትን ድል አድርጎ ተነስቷል። እኛም የትንሣኤው ልጆቹ ነን። ስለዚህ ሁላችንም እንዲህ እንደተሰበሰበን በላኛው በኢየሩሳሌም ይሰብስበን። አሜን። ለምስክርነቱ ዳግም ያብቃን። አመሰግናለሁ። እግዚአብሔር ይስጥልኝ። እኛም እናመሰግናለን። ትንሣኤከ ለእለ አመነ ትንሣኤከ ለእለ አመነ ብርሃንን ከፈኖ ዲቤነ ብርሃንን ከፈኖ ዲቤነ ብርሃንን ከፈኖ ዲቤነ ብርሃንን ከፈኖ ዲቤነ ትንሣኤን ለምናምን ለኛ
ትንሣኤን ለምናምን ለእኛ ብርሃንን ላክልን ወደኛ ብርሃንን ላክልን ወደኛ ብርሃንን ላክልን ወደኛ ብርሃንን ላክልን ወደኛ ትንሣኤከ ለእለ አመነ ትንሣኤከ ለእለ አመነ ብርሃንን ከፈኖ ዲቤነ ብርሃንን ከፈኖ ዲቤነ ብርሃንን ከፈኖ ዲቤነ ብርሃንን ከፈኖ ዲቤነ